እንደማያስከስሳቸው ፍርድ ቤቱ በመወሰኑ ነው በነፃ የተለቀቁት። ጋዜጠኛ ተሾመ ጠማለው ብዙ ጊዜ የወሰደ ቢሆንም በፍርድ ቤት ውሳኔ ነፃ መባሉ እንዳስደሰተው ለአሜሪካ ድምጽ ተናግሯል። ለ8 ወር ያው በእስር ላይ ነው የቆየሁት። በጥር 3 ነው አሁን ነፃ የወጣ ነው በፍርድ ቤት ምክንያት ማለት ነው። ያው በተጣራው መሰረት ለህዝባችን ለሙያችን ስንሰራ እንደነበር ተረጋግጧል። ከዚህ ውጭ የተገኘ ነገር ስለሌለ በነፃ እንድንለቀቅ ወስነዋል ፍርድ ቤቱ። እስካሁን ኃይለ ሚካኤል ገሰሰና ዳዊት መኮንን የተባሉ የትግራይ ቴሌቪዥን ጋዜጠኞች በእስር ይገኛሉ። ኃይለ ሚካኤል የአቃቢ ህግ ምስክሮች ያቀረቡት ማስረጃ እንዲከላከል ለየካቲት 18 2015 ዓ.ም ቀጠሮ የሰጠው ሲሆን ዳዊት መኮንን ደግሞ ትናንት ሐሙስ ጥር 4 2015 ዓ.ም የአቃቢ ህግ ምስክሮች የተወሰኑ ቃላቸውን የሰጡ ሲሆኑ የቀሩ ምስክሮች በመኖራቸው የነሱ ለመስማት ለየካቲት 16 ቀጠሮ ተይዟል። የኃይለ ሚካኤል ገሰሰ ጠበቃ አቶ አብርሃ ካህሳይ ኃይለ ሚካኤል ከጠላት ጋር በመተባበር በሚል መከሰሱ ገልጸዋል። ጠላት ጋር በማበር ጠላት ጋር ተባብረን በሚዲያው ላይ ስራ ሰርተሃል በሚል 3 ክሶች ነው የቀረቡበት። ጠላት ማለት በፌዴራል መንግስትና በትግራይ ክልል ከ2013 ጀምሮ የተፈጠረውን ግጭት ይታወቃል። በዛ ጊዜ ያለውን ነው በቴሌቪዥን ትግራይ በጋዜጠኝነት በሚሰራበት ጊዜ በትግራይ መንግስት ጠላት ተብሎ የተፈረጀው ቡድን ሲሰራ ነበር የሚል ክስ ነው የቀረበበት። ጠላት ብሎ የተፈረጀው የፌዴራሉ መንግስት ነው። በክልሉ አገላለጽ ያው እሱ ማለት ነው። በጦርነቱ በትግራይ ክልልና በፌዴራል መንግስት ነው ያለው። ያው ይታወቃል። ሌሎች የውጭ ኃይል ያለበትም ቢሆን ያው በትግራይ ክልል ግን አግነስት ትግራይ ለሚዋጉት ጠላቶች በፕሮፓጋንዳ ሊያግዛቸው የሚችል ስራ ሰርተዋል ተብሎ ነው የተከሰተው። ፕሬስ ላይ ትኩረት በማድረግ በአገሪቱ በወጡ ህጎች መሰረት የተጠረጠሩ ጋዜጠኞች በፖሊስ ምርመራ ጊዜ ወይም በጊዜ ቀጠሮ ተብሎ በሚታወቀው መታሰር አይገባቸውም ይላል ብለው እንዲሁም ክስ ከተመሰረተ በአንድ ወር ውስጥ የፍርድ ሂደቱ መጠናቀቅ እንዳለበት ህጉ ይደነግጋል ብለዋል አቶ አብርሃም። ሆኖም ግን ይህ ህግ በኃይለ ሚካኤል ላይ አልተተገበረም ብለዋል። እንዳይታሰር በህግ ለተከለከለ ጊዜ ለ4 ወር ያህል በእስር ቆይቷል። መደበኛ ክስ ከቀረበበት በኋላ ኦልሞስት ለ4 ወር አካባቢ የሚሆነው ፍርድ ማግኘት አልቻለም። በእስር ነው ያለው። ስለዚህ በህግ የተሰጠውን ከለላ ተከብሮለታል ለማለት አይቻልም። በተጨማሪም የ45 ቀናት መከላከያ ምስክር ለማቅረብ ቀጠሮ ተሰጥቷል ብለዋል አቶ አብርሃም። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ካሁን በፊት ጋዜጠኞቹ በአስቸኳይ ይፈቱ የሚል መግለጫ አውጥቶ እንደነበረ ይታወቃል። መቅደስ እንደምትባል የገለጸችልን ወጣት በሴተኛ ዳሪነት ስራ ተሰማርታ እንደነበርና አስቸጋሪ የህይወት መስመር እንዳሳለፈች ትናገራለች። ተመልሰን እሰራለሁ ግን አንድ ብር ሲባር ያለቀ ምክንያቱም ብሩ 500 ራሱ ተቀበል ለሰከንድ ነው ያበረም ያለው ለኔ ማለት ነው። ግን ምንም ነገር ጥቅም የለም። ከዛ መስመር ላይ የሰራው አጋጣሚ ፖሊሶች እንደዚህ ድርጅት አለ እንደዚህ ለምን አትገቡ አሉ። ኢየሩሳሌም ህፃናትና ማህበረሰብ ልማት የተባለ ድርጅት ሴተኛ ዳሪዎችን ጨምሮ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ሴቶችን መልምሎ ስልጠና ሲሰጥ የእድሉ ተጠቃሚ እንደሆነች ትናገራለች። ድርጅቱ በሰጣት የ20 ሺህ ብር መነሻ ገንዘብ ጸጉር ቤት እንደከፈተችና ውጤታማ እንደሆነችም ታብራራለች። እዛ ከገባን በኋላ ትምህርታለን እስከዛው የህይወት ክህሎት ራሱ ተምረናል። ቢዝነስ ብር መቆጠብ እንዴት እንዳለብን ሌላ ልጆች እየመጡ ሁሉ አስተምረውናል። እዛ ውስጥ በሰላም እንደዚህ ደርሻለሁ። አመሰግናለሁ። ልክ እንደ መቅደስ በአማራ ክልል በተለያዩ አካባቢዎች የሚገኙ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ 91 ሴቶችን ኢየሩሳሌም ህፃናትና ማህበረሰብ ልማት ድርጅት ውስጥ ከ3 እስከ 4 ወር ስልጠና ካገኙ በኋላ በሚፈልጉት ሙያ እንዲሰማሩ የ20 ሺህ ብር መነሻ ካፒታል እንደተሰጣቸው ይናገራሉ። ከመሸንቴ የመጣችው ለምለም አሰፋ ከሴተኛ ዳሪነት ህይወት ወጥታ ጸጉር ቤት ከፍታ ከሷ አልፎ ለወንድሟም የስራ እድል እንደከፈተችለት ትናገራለች። ወደ 3 ወር ስልጠና አለው። ያው በምትፈልጊው የሙያ ዘርፍ ትሰለጥኛለሽ። ልብስ ስፌት፣ ጸጉር ቤት በቃ ይፈልግሽው የምትፈልጊው ይሄንን አድርጋለሁ።
ከጤናሽን ከምንሽን አቅም የሚያስሄድሽን ይሰጡሻል። የስራ ዘርፍ አለው መርጠሽ ትገቢያለሽ። ስልጠና 3 ወር ይሰጣል። ከዛ በኋላ ምግብ አልባሳት በቃ አውጦን ደፍተን ነው ምግብ በቃ ማናደርገው። አሁን ከዛ ህይወት ሲቀየር በቃ እረፍትን፣ ሰላምን፣ ጭራሽ ዘመድ ሄድሽ መጠየቅን፣ በጊዜ መግባትን በጣም ደስ የሚል ህይወት ነው። አንቺ ምን ሙያ መረጥሽ? አሁን እኔ የመረጥኩት ፀጉር ቤት፣ የሴቶች ፀጉር ቤት እና በጣም ሰራለሁ። ጥሩ ነው እየሰራው ነው። እግዚአብሔር ይመስገን። ከፍተሻል? አዎ ከፍቻለሁ። ወንድሜ ገጠር ነበር። ለሱ ሁሉ አምጥቼ ወንዶች ፀጉር ቤት ስትራላይዘርና ከሶች ላይ ማሽን ገዝቼ እሱ ራሱ ትምህርቱን ጨርሶ ይዛ ነበረ። አምጥቼ ለሱም ፀጉር ቤት ከፍቼለታለሁ። እነሱ የሰጡን የ20 ሺህ ብር ዕቃ ገዝተው ነው። ኖርማሊ ግን ከዛ ከዕቃው ሌላ አንድ ካስክ ጨምሬያለሁ። ካስክ ዛሬ ስንት ብር ነው? በጣም ውድ ነው። ሲቀጥል ከዛ በኋላ ደግሞ ለወንድሜ ደግሞ የስራ እድል ፈጥሬለታለሁ። የተሰጣቸውን ገንዘብ በአግባቡ ተጠቅመው በአንድ ዓመት ውስጥ የራሳቸውን ህይወት የቀየሩ አለፍ ሲልም ለሌሎች የተረፉ ሴቶች ህይወት የገመገመው ኢየሩሳሌም የማበረታቻ ሽልማት በቅርቡ አካሂዶ ነበር። በዕለቱ የ8 ሺህ ብር ድጋፍም የተሰጣቸው አሉ። በሽልማቱ ስነ ስርዓት ላይ ንግግር ያደረጉት ኢየሩሳሌም ህጻናትና ማህበረሰብ አቀፍ ልማት ድርጅት ስራ አስኪያጅ አቶ ሙሉጌታ ገብሩ የሚከተለውን መልእክት አስተላልፈዋል። የመጀመሪያ የምንሰራው እነዚህ ልጆች የስነ ልቦና ትምህርት ነው የምንሰጠው። ማስተካከል አስተሳሰባቸውን የመቀየር እና በሁለት እግራቸው እንዲቆሙ በራሳቸው እንዲተማመኑ ማንነታቸውን እንዲያገኙ ነው የምንሰራው። ከዛ በኋላ ግን የሙያ ክህሎት በመረጡት ነው የምንሰጠው። ስለዚህ በዛም መሰረት እንግዲህ ህይወት ሰርተን የምናገኛት ነች። ተሰርታ ጠብቀን ህይወት ተሰርታ አይደለም። እያንዳንዱ ሰው ህይወቱን መስራት ያለበት ራሱ ነው። እዚህ ጋር ደርሳለሁ፣ እንዲህ አደርጋለሁ፣ እንዲህ ሆናለሁ፣ ቤተሰብ መሰርታለሁ፣ ስራ አገኛለሁ፣ እማራለሁ ብሎ ራሱ ነው ህይወትን እያንዳንዱ ሰው የሚሰራት ማለት ነው። ከዛ ውጪ ከሌላ የምናገኘው ነገር ብዙ አይጠቅመንም። በራሳችን የምናመርተው በራሳችን ላይ ስንቆም፣ በራሳችን ስንተማመን፣ በእውቀታችን በችሎታችን ሰርተን ስናገኝ ነው ጥሩ የሚሆነው። ለምሳሌ መረዳት የሚችል ሰው እስከተወሰነ ጊዜ ነው የሚረዳው፣ ያ አይቀጥልም። ስለዚህ በአብዛኛውን ነገር በራስ የመተማመን በራስ የመቆም እና ራስን የማዳመጥ ችሎታን የማወቅ በዛ ችሎታ ተጠቅሞ ኑሮን ለማሸነፍ መጣር። እነዚህ አብዛኛዎቹ ከሴተኛ ዳሪነት ህይወት የወጡ 91 ወጣት ሴቶች ካሳለፉት የህይወት ተነስተው አሁን ያገኙትን ጥቅም ሲናገሩ እንባ ይተናነቃቸው ነበር። ቢዝነስ ስራ ላይ የነበርኩት መስመር ላይ ነበር ስራ የነበረ ከምላችሁ በላይ ካሳቢራው ልጠጣለሁ፣ ሲጋራ ጨሳለሁ፣ ቅማለሁ፣ በጣም እናደዳለሁ። ራሴን ለማጥፋት ሞክሬ ነበረ እና በጩቤ ራሱ በዚህ ስራ ምክንያት በጩቤ ጭቅላቴ ተወግቼ ነበረ። በኢየሩሳሌም ነው ትንሽ ያመመኝ ነበር። የሆነ ጭንቅላቴ ሁሉ የመንካት እንትን ነበረ እና አባይ በጣም ነው የማመሰግናት። እሷ ናት በቃ የውቴኝ በቃ ለኢየሩሳሌም ድርጅት እንደዚህ ባደል ብይታ ማከራቸዋለሁ እንደዚህ ብቶኝ እንደዚህ ምናምን በሕክምና በቃ እንደ ወንድም ሆነው ይመክሩናል። የባህር ዳር ከተማ አስተዳደር ሴቶችና ህጻናት ጉዳይ መምሪያ ኃላፊ ወይዘሮ የሻለም ፋንታውን ሌሎች ግብረሰናይ ድርጅቶች በሴቶች ላይ እንዲሰሩ ጥሪ አቅርበዋል። ለ7ኛ ጊዜ እያስመረቀ ነው። ስለዚህ ሌሎች መንግስታዊ ያልሆነ ድርጅቶችም አላችሁ፣ እባካችሁ በእነዚህ አይነት ነገር እንስራ። ትውልድን መቅረጽ ይሄ ስለሆነ ኢየሩሳሌም በዚህ ልክ ቀጣይም ሰፋ አድርጎ በተለይ ደግሞ አማራጭ አጥተው ማሳደግ አቅቷቸው ራሳቸው መሆን አቅቷቸው በየጎዳናው ከፖሊስ የአይጥና ድመት ሩጫ አውጥተው ዛሬ ራሳቸውን ችለው ነገ የብዙ ድርጅት የብዙ